አክሱም የአፍሪካ ዋካንዳ ወይስ የጠፋው የሰለሞን ወርቅ መገኛ? የታሪክ ተመራማሪዎችን ግራ ያጋባው ግዛት። ዓለም ስለ ግብጽ ፒራሚዶች ያውቃል፣ ስለ ግሪክ ፈላስፋዎች ይናገራል። ነገር ግን በታሪክ መጻሕፍት ውስጥ ሆን ተብሎ የተዘለለ የሚመስል አንድ ታላቅ ምስጢር አለ። ከ2000 ዓመታት በፊት በሰሜን ተራሮች ላይ ከዘመኑ የቀደመ ቴክኖሎጂ የነበረው አንድ መንግስት ነበረ። ያለ ሲሚንቶ የታነጹ ህንጻዎች፣ ያለ ዘመናዊ መሳሪያ የተፈለፈሉ ግዙፍ ሐውልቶች እና እስከዛሬ ድረስ ማንነቱ በውል ያልታወቀ ጥቁር ፈርዖን። ዛሬ የምንጠይቀው ጥያቄ አክሱም እንዴት የዓለም ሀያል ሆነች? ወርቋን ከየት አመጣችው? ወይስ ከአክሱም እኛ የማናውቀው የጠፋ ሱፐር ሲቪላይዜሽን አካል ነበረች? እነዚህን ድንጋዮች ማን አቆማቸው? የታሪክ ተመራማሪዎች በዝሆንና በገመድ ነው የቆሙት ይሉናል። ነገር ግን መሐንዲሶች ሲመለከቱት ሌላ ጥያቄ ይነሳል። 500 ቶን የሚመዝን አንድ ወጥ ድንጋይ ከሩቅ ቦታ ተሸክሞ አምጥቶ እንዲህ ባለ ሚሊሜትር ሳይዛነፍ ቀጥ አድርጎ ማቆም በዚያ ዘመን እንዴት ተቻለ? አንዳንዶች የጠፋው የአትላንቲስ ቴክኖሎጂ ይሉታል። ሌሎች ደግሞ አክሱማውያን የድንጋይን ክብደት የሚቀንስ የድምጽ ሞገድ ወይም ሶኒክ ሌቪቴሽን ያውቁ ነበር የሚል አስገራሚ መላመት ይሰጣሉ። የሚገርመው ደግሞ ሐውልቶች ላይ ያሉት በሮችና መስኮቶች የውሸት ናቸው። ለምን? ምን አይነት ሚስጥር ለመደበቅ ተፈለገ? ወይስ እነዚህ ሐውልቶች ለሞቱት ሰዎች ሳይሆኑ ለሰማይ አካላት የተገነቡ አንቴናዎች ነበሩ? ሳባና ሰለሞን የጥበብና የወርቅ ጥምረት። ከ3000 ዓመታት በፊት በአፍሪካ ቀንድ ላይ የምትገዛ አንዲት ንግስት ነበረች። ስሟ ማክዳ ይባላል። ዓለም ግን ንግስት ሳባ ብሎ ይጠራታል። እርሷ ውበት ብቻ ሳይሆን የማይረካ የእውቀት ጥም ያላት ጠቢብ ነበረች። ታዋቂው ነጋዴ ታምሪን ከኢየሩሳሌም ሲመለስ ስለ አንድ ንጉስ ይተርክላት ጀመር። ሰለሞን የተባለ ንጉስ አለ። እንስሳት ይረዱታል፣ ነፋሳት ይታዘዙለታል፣ ጥበቡም እንደ አሸዋ አይቆጠርም አላት። ማክዳ ይህን ስትሰማ ልቧ በጉጉት ተሞላ። ጥበብ ከወርቅ ትበልጣለች አለችና 780 የሚሆኑ ግመሎችን በወርቅ በከበሩ ድንጋዮችና በቅመማ ቅመም ጭና ወደ ኢየሩሳሌም ጉዞ ጀመረች። የጥያቄዎች ውቅያኖስ። ማክዳ ከኢየሩሳሌም ስትደርስ የሶሎሞን ቤተ መንግስት እንደ ፀሐይ ያበራ ነበር። ነገር ግን እርሷ የመጣችው ለግርማ ሞገሱ አልነበረም፣ ጥበቡን ለመፈተን እንጂ። ቀናትና ለሳምንታት ማለቂያ የሌላቸው እንቆቅልሽ ጠየቀችው። ያለ እሳት የሚነድ ያለ ውሃ የሚበቅል ምንድነው ብላ ስትጠይቀው ሰለሞንን በፈገግታ መለሰላት። እያንዳንዱ መልሱ እንደ መብረቅ አእምሮዋን አበራው። ማክዳ ተንበርክካ እንዲህ አለች፣ ስለ ጥበብህ የሰማሁት ግማሹን እንኳን አልነበረም። በዚህ ጊዜ በሁለቱ ኃያላን መካከል ከንግግር በላይ የሆነ መንፈሳዊ ትስስር ተፈጠረ። የጥቁር ሕዝብ ንግስትና የእስራኤል ንጉስ በታሪክ ውስጥ የማይረሳ ስምምነት አደረጉ። የምሽቱ ስምምነትና ብልሃት። ማክዳ ወደ ሀገር ለመመለስ ስትዘጋጅ ሰለሞን በቤተ መንግስቱ እንድታደርግ አበዛት። እርሷም ያለ ፍቃዴ ንብረቴን ካልነካ አድራለሁ ስትል ቃል አስገባችው። እርሱም እኔም ያንቺን ንብረት አልነካም ብሎ ተስማማ። ነገር ግን ሰለሞን ብልህ ነበረ። በዚያ ምሽት እጅግ በጣም ጨዋማና በቅመም የተሞሉ ምግቦችን አቀረበላት። እኩለ ሌሊት ላይ ማክዳ በውሃ ጥም ተቃጥላ ነቃች። ካልጋዋ አጠገብ የነበረውን የውሃ ማሰሮ አንስታ ልትጠጣ ስትል ሰለሞን እጇን ያዘው። ቃላችንን አፈረሽ፣ ያለኔ ፍቃድ ንብረቴን ወይም ውሃዬን ነካሽ አላት። ማክዳም ውሃ ከወርቅ ይበልጣልና ጠጥቻለሁ አለች። ያ ምሽት የሁለቱ ታላላቅ ደም የተቀላቀለበት አዲስ የታሪክ ምዕራፍ የተጀመረበት ምሽት ሆነ። የቀዳማዊ ምኒልክ መወለድ። ማክዳ ወደ ኢትዮጵያ ስትመለስ ወንድ ልጅ ወለደች። ስሙንም አብነ ሐኪም የጥበበኛው ልጅ ወይም ቀዳማዊ ምኒልክ አለችው። ምኒልክ በአክሱም ተራሮች መካከል በጀግንነት አደገ። 20 ዓመት ሲሞላው አባቱን ፍለጋ ወደ ኢየሩሳሌም ተጓዘ። ሰለሞንም ልጁን ባየ ጊዜ ልቡ በደስታ ቀለጠ። ይሄ የኔው አምሳያ ነው ብሎ ዘውድ ጫነለት። ነገር ግን ምኒልክ ወደ ሀገሩ ወደ ኢትዮጵያ መመለስ ነበረበት። ሲመለስ ግን ብቻውን አልነበረም። የእስራኤል የበኩር ልጆችና ከሁሉ በላይ ደግሞ ጽዮንን ይዞ ወደ አክሱም ገሰገሰ። የሁለት ዓለማት ውርስ። የሳባና የሰለሞን ታሪክ ተራ የፍቅር ታሪክ አይደለም።
ይህ የኢትዮጵያና የሰለሞናዊ ስርወ መንግስት መሰረት ነው። በዚህ ታሪክ ምክንያት ነው ኢትዮጵያ የአንበሳው ዘር እየተባለች ለሺህ ዓመታት የቆየችው። ከንግስት ሳባ ጥበብን ከሰለሞን ደግሞ ኃያልነትን ወርሰናል። ዛሬም በአክሱም ሐውልቶች ስር በጽዮን ማርያም ቅጥር ግቢ ውስጥ የእነዚህ የሁለቱ ታላላቅ መሪዎች መንፈስ ይኖራል። እኛ የጥበብና የወርቅ የእምነትና የጀግንነት ልጆች ነን። አክሱምን ልዩ የሚያደርጋት ሌላው ነገር አዶሊስ የተባለው ወደቧ ነው። ይህ ቦታ የዚያን ዘመን ኒውዮርክ ነበር። በአንድ መርከብ ላይ ግሪካዊ፣ በሌላው ላይ ህንዳዊ፣ በሌላው ደግሞ ቻይና ነጋዴ። አክሱም ዓለምን በአንድ ገበያ ያስተሳሰረች የመጀመሪያው የአፍሪካ ግዛት ነበረች። የአክሱም ሳንቲም እስከ ቪየትናም ድረስ ተገኝቷል። አስቡት፣ ከአክሱም ተነስቶ ቪየትናም ድረስ የደረሰ ዝና። አክሱም የባህር ላይ ኃይሏን ተጠቅማ የሮማን ኤምፓየር እንኳ የምታስፈራራበት ደረጃ ላይ ደርሳ ነበር። ሮማውያን የጥቁር ባህር ነገስታት እያሉ በአክብሮትና በፍርሃት ይጠሯቸው ነበር። ዮዲት ጉዲት፣ የአክሱም መውደቅ ወይስ የበቀል እርምጃ? ማንኛውም ታላቅ መንግስት ጠላት አለው። ለአክሱም ደግሞ ትልቁ ስጋት የመጣው ከውስጥ ነው። ዮዲት ጉዲት። ታሪክ እንደሚለው ይህች ንግስት በአክሱም ላይ የተነሳች የጥፋት መልአክ ነበረች። ቤተ መቅደሶችን አቃጠለች፣ ሐውልቱን ገለበጠች፣ የነገስታትን ዘር አሳደደች። ግን ለምን? አንዳንዶች ለደረሰባት በደል በቀል ነው ይላሉ። ሌሎች ደግሞ የአክሱምን ምስጢራዊ ሀብት ለመውሰድ የመጣች የሌላ ኃይል ተላላኪ ናት ይሏታል። የአክሱም መውደቅ እንደ መነሳቷ ምስጢር የሞላበት ነው። ኃያሏ አክሱም እንዴት በአንድ ሴት ቁጣ አመድ ሆነች? አክሱም በደማችን ውስጥ። ዛሬ አክሱም ላይ የምታዩት ፍርስራሽ ብቻ አይደለም። አክሱም መንፈስ ናት። በዓለም ላይ ማንም ያልገዛን የራሳችን ፊደልና የቀን አቆጣጠር ያለን ዛሬም ድረስ በነጻነት የምንኖርበት ምክንያት ያ ያደግንበት የአክሱም ዲኤንኤ ወይም አክሱማይት ዲኤንኤ ስለሚሰራ ነው። አክሱም አልጠፋችም። አክሱም በእያንዳንዳችን ጥንካሬ ውስጥ ትኖራለች። ይህ ታሪክ በደማችሁ ውስጥ ካለ ሰብስክራይብ በማድረግ የኢትዮጵያን ዝና ለዓለም እናውጅ።